ሰላም እንዴት ናችሁ? አማን ነው ሁሉ ሰላም አለን። ዞላ ደምስ ነኝ። እስቲ ዘንድሮ አሁን ደግሞ በወቅታዊ ጉዳይ ነው የምኖረው። ዓለም ዋንጫ መጥቷል። ስለ ዓለም ዋንጫ አስቀያሚው ዓለም ዋንጫ እየተባለ የሚነገርለት ስለ እሱ ነው የምናወራው። እኔም ዛሬ በክለብ ማሊያ ነው የመጣሁት። በሊቨርፑል የሊቨርፑል ፋንስ ነው በጣም ማለት ነው። በተረፈ የሆላንድ የኔዘርላንድ ደጋፊ ነኝ። እናንተ እስቲ የማን ደጋፊ ናችሁ? ጻፉልኝ። ማን ይበላል ደግሞ ግምታችሁንም ማለት ነው በዛው ጻፍ አድርጉልኝ እስቲ ለአልጎሪዝሙ ስለሚረዳ ማለት ነው። ወይ ይበሉኝ። ሰብስክራይብ አድርጉት፣ ላይክ፣ ሼር ምናምን አድርጉት። ይመቻችሁ። አጭር ቪዲዮ ነው የምንሰራው ማለት ነው። የዓለም ዋንጫ በጣም በየአራት ዓመቱ የምንጠብቀው የዓለም ዋንጫ ከች ብሏል። በጉጉት ነበር የምንጠብቀው። ያለፈው ኳታር ያዘጋጀችው ያለ ወቅቱ የክለብ ኳስ ተቋርጦ ምናምን እየደበረን ጀምሮ ግን በጣም አሪፍ ሆኖ ያለቀ በጣም የሚገርም ነገር ነበር ያየ ነው። አሁን ደግሞ አሜሪካ አብዛኛውን 80% የምታዘጋጀው አሜሪካ ነች። ሜክሲኮ እና ካናዳ ለሶስት ነው የሚያዘጋጁት። ግን አብዛኛውን ጨዋታ የምታካሂደው አሜሪካ ውስጥ 80% ማለት ነው። እና አሜሪካ አሁን ዓለም ላይ ጥሩ ስም የላትም። በቃ ቶታሊ ማለት ነው። በጣም ሁሉም እንትን የሚጠላት ነው። ይህንን ያው ትራምፕ ነው እንግዲህ ኃላፊነቱን የሚወስደው ማለት ነው። አይደለም የሌላ ዓለም ህዝብ የራሱን አገር ዜጎች እንደዛ ናቸው። ፊታቸውን አዙሮበታል ቶታሊ። ብቻ ለማንኛቸውም ትናንትና በጀመረው ጨዋታ እንጀምር። ሜክሲኮ ከሳውዝ አፍሪካ ብዙ ነገሮች የነበሩበት ጨዋታ ነው። የመጀመሪያው አንዳንድ ሀገሮች አሉ በቃ የውስጥ ችግራችሁን በእንደዚህ አይነት ቱርናመንት በማዘጋጀት የሚሸፍኑ በተለይ አፍሪካ ውስጥ ሳውዝ አፍሪካ 2010 የዓለም ዋንጫ ስታዘጋጅ በጣም ብዙ ጥያቄ እየነበረ ነው። ያው ለውጭ እንትን ተብሎ የተዘጋጀው ዓለም ዋንጫ። ሁለተኛ የአፍሪካ ዋንጫ ኢኳቶሪያል ጊኒ፣ ኮት ዲቫር፣ ካሜሩን በጣም የውስጥ ችግር ያለባቸው ሀገሮች ናቸው። ያው የአፍሪካ ችግር እኛውን ኢትዮጵያ ያለን በኢትዮጵያ ሚዲያ አይነገርም። ገብቷል። የአፍሪካ ውስጥ ያለው ክራይሲስ አይነገርም። ምክንያቱም ነግበኔ ነው። ስለዚህ ያው ይሸፋፈናሉ ማለት ነው እንጂ በጣም በብዙ እንትን ይወጣ ነበረ በቃ አሁን ብራዚል እንትን ስታዘጋጅ የዓለም ዋንጫንም አዘጋጅታለች፣ ጀርመን የወሰደችበት። ሁለተኛ ደግሞ ኦሎምፒክ ራሱ አዘጋጅታለች። በጣም ከባድ ብዙ ፕሮቴስት ነበረ። በቃ በጣም ብዙ ተቃውሞ ማለት ነው። የህዝብ ቅድሚያ የሚሰጣቸው ነገሮች የነበረባቸውን ነገሮች ትተው በቶርናመንት ነገሮችን ዓለም ላይ ሰላም ነን ምናምን ለማለት እንትን ይላል። በዚህ ትንሽ እንግባላቸው። ባለፈው የአርሰናል ደጋፊዎች አዲስ አበባ ስቴዲየም እንዳዘጋጁት ማለት ነው። ያው የኛም ብዙ ችግር አለብን፣ ብቻ መድኃኒዓለም ይርዳን ማለት ነው። እንደዚህ አይነት ነገሮች አሉ። ነገሮችን በእንደዚህ አይነት እንትን ሰላም ነው ፌስታ ነው ብሎ እንደመሸፈን ማለት ነው። አሁንም ሜክሲኮ ውስጥ ትናንት የመጀመሪያውን ጨዋታ ከሳውዝ አፍሪካ 2-0 አሸንፋለች። እኔ በተለይ በጣም ነው ደስ ያለኝ። እኔ ብቻ አይደለሁም ዘሆል አፍሪካ ከሳውዝ አፍሪካ በስተቀር ሁላችንም ደስ ብሎናል። ይሄ ተደርጎ የማይታወቅ ነገር ነው። አንድ የአፍሪካ ሀገር ሲጫወት የዓለም ዋንጫ ላይ ሁላችንም ለአፍሪካ ቲም ነበር የምንደግፈው። ዘንድሮ ግን እንደዛ አልሆነም። ምክንያቱም ሳውዝ አፍሪካ ከሀገራችን ሁሉን እያሉ ኢትዮጵያውያንም በጣም ብዙ ኢትዮጵያውያን አሉ። እንግዲህ እዛ ብዙም በየሰፈራችን አሉ። ብቻ ሳውዝ አፍሪካ ተሰደው ሄደው ኑሮን ለማሸነፍ ተፍ የሚሉ ብዙ ይሰቃያሉ እና በጣም የሚዘገንን ጭካኔ አካሂደዋል። በቃ የቀረው አፍሪካ ስፔሻሊ ኢትዮጵያ ላይ እንዲህ በጣም የሚዘገን ለማውራት የሚያስጠላ። ለማንኛውም ደቡብ አፍሪካ ገደል ትግባ። አሁንም 3-4 ገደል ትግባ፣ የራሷ ጉዳይ ነው። እሺ ስለ ሳውዝ አፍሪካ እንቶና እንዲህ ቦታ መስጠት አያስፈልግም፣ የራሳቸው ጉዳይ። ለማንኛውም ሜክሲኮ ብዙ ችግር ያለበት ሀገር ነው። በጣም ብዙ ችግር ማለት ነው። እንደዚሁም ሰሞኑን በጣም ብዙ ተቃውሞ ነበር መንግስት ላይ። የዕፅ አዘዋዋሪዎች በጣም ተቆጣጥረውታል አገሩን ማለት ነው። ሲስተሙን ኔትወርኩን ተቆጣጥረውታል። የሴኪሪቲንም የምንም ማለት ነው። እና ህዝቦች እየተጠበቅን አይደለም ብለው በጣም ይቃወሙ ነበር። አስተማሪዎች ትናንትና ከጨዋታው በፊት አደባባይ ወጥተው ነበር። በጣም የቤት የደሞዝ ችግር አለብን ተብሎ ማለት ነው። እኛም ሀገር ታውቃላችሁ አስተማሪዎች በጣም ችግር ማለት እንዴት እንደሚታሰብ አላውቅም። አስተማሪ ማለት ትውልድን የሚቀርጽ ነበረ።
በጣም መከፈል የነበረበት ዘርፍ ነበረ አይደለም። እዛም እንደዛ ነው። በጣም ዓለም ላይ እንደዚህ ከሆነ ይገርማል። አሁን እኔ አልጠብቅም ነበር ሜክሲኮ ላይ እንደዚህ ይሆናል ተብሎ ማለት ነው። ለማንኛውም የእነሱን ፕሮቴስት ነበረ በጣም ብዙ 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 እዚህ ስክሪን ላይ እንደምታዩት በጣም ብዙ አመፅ ነበረ። በቃ እንደኛ አይነት በውትድርና ምናምን ነው ረግቦ ምንም እንዳልተፈጠረ የተካሄደው ማለት ነው። ሶ እንዲህ እያለ ይቀጥላል። በቃ ችግራቸውን በእንደዚህ አይነት እንትን እየሸፈኑ ትሄዳሉ። በእንደዚህ አይነት ቶርናመንት ለዓለም ሰላም ነን የሚል መልክ እየሰሩ ይሄዳሉ ማለት ነው። ልክ እንደ አፍሪካ መሪዎች። ሁለተኛውን ሚት ሁለተኛ ዋናዋ አሜሪካ ነች። እንግዲህ አሜሪካ የፊፋ ህግ አለ። በቃ የዓለም ዋንጫ ሲዘጋጅ ማንም ሰው መሄድ ይችላል ነው እንትኑ በቃ ለመደገፍ ማለት ነው። ለምሳሌ ሩሲያ ያዘጋጀችው ላይ ማንም ሰው በቃ ቲኬት መቁረጥ ብቻ ነበረ በቂ ሩሲያ ገብቶ ያንን ኳስ ለማየት ማለት ነው። ከኢትዮጵያ ራሱ የሄዱ ሰዎች ነበሩ። ቲኬት የኳሱን ቲኬት ብቻ ኖ የፕሌን ቲኬት ብቻ መግዛት የፕሌን ቲኬት ብቻ መግዛት ነበረ ቪዛ የሚያሰጣችሁ በቃ ሌላ ምንም እንትን የለውም። ለዓለም ዋንጫ ይኬድ ነበረ። ኳታርም እንደዛው በቃ አሁን አሜሪካ ጋር መጣ እና አሜሪካ መጀመሪያ የሶማሊያዊ ዳኛ ነው የተከለከለው ከኤርፖርት ኦልሞስት አንድ ቀን ሙሉ ነው። ወደ 11 ሰዓት አየር ማረፊያ ውስጥ ተንገላቶ ነው የተመለሰው ማለት ነው። እዚህ ላይ ስክሪን ነው የምታዩት ሰው ግን እሱም በቃ ያው እንትን መጥቶለታል። ያናድዳል። ግን አሁን ፒኤስጂ እና አስቶን ቪላ የሚያደርጉትን የሱፐር ካፕ ጨዋታ ይዳኛ ተብሏል። ይሄ በጣም አሪፍ ለሱ አሪፍ እንትን ነው። በጣም ራሱን የሚያሳይበት ነው። ግን የዓለም ዋንጫን መዳኘት በጣም ለዳኞች በጣም እንትን ነገር ነው። በጣም ትልቅ ነገር ነው። ምክንያቱም የሆነ ዳኛ አንድ ዳኛ የሆነች ዘመን ያለችው የሚያጫውትበት ማለት ነው። እድሜ ምንም ስለሚወስን ማለት ነው። ሶ ቀጠለች አሜሪካ። ኢራኖች ሜክሲኮ ነው ያረፉት። የእነሱ የምድብ ያለው አሜሪካ ውስጥ ነው። የምድባቸው ጨዋታ ሙሉ የሚካሄደው ማለት ነው። አሁን ሜክሲኮ ውስጥ ነው ሆቴል ካምፕ ያደረጉት። ከዛ ለጨዋታ ቀን ይመጣሉ። ለዛውም አንድ ብሔራዊ ቡድን እስከ 50 ሰው ስታፍ ሊኖረው ይችላል። አልተፈቀደም። ያ ሁላ ቁጥር አይደለም። የተወሰነ ቁጥር ገብተው ጨዋታ እንደጨረሱ ወዲያው ይወጣሉ ማለት ነው። እንግዲህ ሽብርተኛ ናቸው በሚል ያው ከኢራንና እንግዲህ ከእስራኤል ጋር ያደረጉትን እንትን አይተናል። ኢራንን እንዴት እንዳደረጉ እኛም ደርሶብናል። የነዳጅ ጣጣ ማለት ነው። በዛ ድፍን ዓለም ነው በኢራን ምክንያት እንትን ያለው እና ሽብርተኛ ናቸው ይላሉ። ሽብርተኛ ናቸው እንዳይሉ የራሳቸውን ሴኩሪቲ መጠቀም ይችሉ ነበረ። ግን አሁን የእንግሊዝ ካምፕ አካባቢ የእንግሊዝ ፍሎሪዳ ውስጥ ነው ያሉት። የሆነ ሳምባዲ ተነስቶ 9 ሰው ላይ ተኩሶ ምናምን ጉዳት አርሷል። የራሳቸው እንግዲህ የሆነ ፈልፈላ በቃ እንደዚህ ነው የሚደረገው አሜሪካ። አሁን የውጭ ሽብር አሜሪካ ላይ የሁለቱ ፔንታገን ህንፃዎች ከፈረሱ ወዲያ እንትን ብሎ ያውቅም። አሜሪካ ላይ ምንም ነገር እንደዚያ ነገር ሀፕን አድርጎ ያውቅም። ይልቁንም የራሳቸው እዛው ያሳደጓቸው አሜሪካውያን ሳምባዲ ተነስቶ አንዴ ማራቶን ላይ እንደዚህ ቦምብ አፈንድቷል የሆኑ ልጆች፣ በጣም ወጣት ልጆች። ሌላው ደግሞ በየትምህርት ቤቱ በየኮሌጁ ነው በቃ ሳምባዲ ገብቶ የሆነ መሳሪያም ይዞ ገብቶ በቃ የሚፈልገውን ነገር በጣም የሚያሳዝን ህፃናቶች ምንም በማያውቁት ይሄ ከአእምሮ ጋር የሚያዝ የአእምሮ በሽተኛም እንትን አላውቅም። ብቻ ሰው እንዴት እንደዚህ ህፃናቶችን እንደሚገድል ማለት ነው። የሚያስፈራው አሁንም እሱ ነው እንደኔ ስጋት ማለት ነው። የራሳቸውም ስጋት እሱ ሊሆን ይችላል። ግን ይሄንን ደግሞ መቆጣጠር አይችሉም። ምክንያቱም መሳሪያ ያለምንም ፈቃድ እየተሸጠ ያለበት ሀገር ነው። እንደ ማንኛውም ሱቅ ሳምባዲ ገብቶ በቃ ገዝቶ መውጣት የሚቻልበት ሀገር ነው። ከ18 ዓመት ከ21 ዓመት በላይ እየተባለ ማለት ነው እንደ መጠጥ እና ሁሉም ሰው እጅ ላይ ያለ ነገር ነው መሳሪያ ማለት ነው። እና የራሳቸው አሁንም ያሰጋቸዋል ብዬ አስባለሁ። የሆነ ነገር ይፈጠራል ብዬ አስባለሁ። ምክንያቱም የትራምፕን አስተዳደር የማይፈልጉ ብዙ ሰዎች ስላሉ ማለት ነው። ቀጠሉና የኢራቅንም አጥቂ እንደዚሁ
አንድ እንትን ተብሏል። በጣም የሚያስጠላ ነገር ተደርጓል። ሶስተኛው ነገር አብሮ መነሳት ያለበት የፊፋው ሊቀመንበር ነው። መላጣው ሰው ስሙ ማን ነው? ስሙን ቄስ ይጥረው። የትራምፕ እንትን ሆኗል። ኦልሞስት የትራምፕ አጋፋሪ አጃቢ ሆኗል። የሆነ የአዲስ ሽልማትም አምጥቶ የፊፋ የሰላም ምናምን እንደ ኖቤል ሽልማት ለትራምፕ ሰጥቶታል። እንግዲህ አስቡት፣ ትራምፕ የሰላም ተብሎ ሲሰጠው ማለት ነው። በጣም የሚያስቀልድ ነው እኮ። ለማይሰጣቸው ሰዎች ነው እየተሰጠ ያለው ሽልማት። ለማንኛውም ሽልማቱን ከተቀበለ አንድ ሳምንት አልሞላውም ቬንዙዌላ ገብቶ የቬንዙዌላውን መሪ ከነ ሚስቱ እንደዚህ ጆሮአቸውን አንጠልጥሎ ወደ አሜሪካ አምጥቶ ያሰራቸው ማለት ነው። እና እሱት ትራምፕ ሲሸለም እግዚአብሔር አሳያቸው። እና አሁን ኳሱ እንትን አለ በቃ ከፖለቲካውም ጋር ተነካካ፣ ቆሸሸ። በቃ ኳስ የሁሉም ነበረ፣ የፍቅር ምናምን ነበረ። በቃ አንድ ላይ ደጋፊዎች በፊት እንግዲህ ዓለም ዋንጫ ምናምን በደንብ የምናስታውስ ሰዎች የተለያየ አገር ደጋፊዎች ጎን ለጎን ተቀምጠው ፈን እያደረጉ ምናምን የሳቁ የተጫወቱ የሚያዩት ነገር አሁን አገር ከሀገር ራሱ እንትን አይደለም፣ በቃ ሴፍ አይደለም። እኔ እንጃ የሚያስጠላ እንትን ነው። አሁን አሜሪካ ላይ ባዶ ነው የሚሆነው ስቴዲየም በእርግጠኛነት። ያ ሁላ የምናየው የድጋፍ ሞዛይክ አይኖርም። ሴኔጋሎችም ኮትዲቫሮችም ቪዛ እንዳትጠይቁ ተብሏል። ሄቲም እንደዚያው ጭራሽ ቪዛ እንዳትጠይቁ ነው። ጠይቆ መከልከል አይደለም፣ ጭራሽ እንዳትጠይቁ ነው። ምን ሊያደርጉ እንደሆነ አላውቅም። በዓለም ዋንጫ ስበብ የሚገኘው ገቢውን ራሱ አላሰቡትም መሰለኝ። በቃ ይሄ እንግዲህ ቀኝ ዘመን ፖለቲካው ነው የራሱ የሪፐብሊካን የትራምፕ እንትን ነው። ለማንኛቸውም እኔ ግምት ደባሪ ዓለም ዋንጫ ነው የሚሆነው። በምን ጥያቄ የለውም። ማን ያሸንፋል ብትልኝ የራሴ ኔዘርላንድ ታሸንፋለች ነው ከብዙ ደስታ ጋር ማለት ነው። ቢሆን ደስ ይለኛል። ይከብዳል ግን እስቲ ባለው በስፖርታዊ ነገሩ ለመዝናናት ምናምን እንሞክር። አዶን ነው ግን ብዙ ነገሮች የሚያስጠሉ ነገሮች እስከዛሬ ዓለም ዋንጫ ላይ ተሰምቶ የማያውቁ ነገሮችን ሁላ ልንሰማ እንችላለን። ለሱ እንግዲህ እግዚአብሔር ይጠብቃቸው። ማንም የሰው ልጅ ባይጎዳ ምን ባይንገላታ ደስ ይላል። ዓለም ላይ ደግሞ ኦሎምፒክ እና የዓለም ዋንጫ ነበሩ። በጣም በቃ ሰው ከሰው የዓለም ሕዝብ አንድ ቦታ ላይ ተሰብስቦ ፈን የሚያደርገው ምናምን እሱም እንግዲህ ዘንድሮ አልሆነልንም ማለት ነው። እንግዲህ እግዚአብሔር መልካም መልካሙን ያድርግልን። ይህ ቪዲዮ ከተመቻችሁ ኮሜንት አድርጉልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ይመቻችኋል ልጆች።